የኢትዮጵያ የጋዜጠኝነትና የሚዲያ ታሪክ ከጥንት እስከ ዛሬ መረጃ የማህበረሰብ መገንቢያ ዋና መሳሪያ ነው። ከዘመናዊ ውጤቶች በላይ ማህበረሰቡን የሚገነባው ወይም የሚያፈርሰው የመረጃ አቀባይ የሆነው ሚዲያ ነው። የሰው ልጅ ማህበራዊነቱን የፈጠረው በተግባቦት ወይም በኮሙኒኬሽን አማካኝነት ነው። የመረጃ ቅብብሎሽ ትስስር የሚጀምረው የሰው ልጅ ከተፈጠረ አንስቶ ነው። ቋንቋና ጽሕፈት ባልዳበረበት በጥንቱ ጊዜ መረጃዎችን በስዕል በምልክትና በመሳሰሉ ዘዴዎች ይተላለፍ ነበር። የሚተላለፍም ዛሬ ላይ ምስክር የሆኑት መረጃዎች ናቸው። ዘመናዊ መሳሪያ ተጠቅሞ በህትመት መገናኛ ዘዴዎች ጋዜጣ፣ መጽሔት፣ ብሮሸር፣ ፔምፕሌት፣ በኤሌክትሮኒክ ዘዴዎች ሬዲዮ፣ ቴሌቪዥን እና ኢንተርኔት ዘዴዎች ለብዙሃን ህዝብ መረጃን ማድረስ ከመጀመሩ በፊት እንደ ዘመናዊ የጋዜጠኝነት ሙያ ማህበረሰብ ውስጥ የበቀሉ ሀገር በቀል የመረጃ መለዋወጫ ዘዴዎች በዘፈን፣ በግጥም እና በስነ ቃል መንገዶች ተጠቅመዋል። የኢትዮጵያ ጋዜጠኝነትም በታሪኩ አዝማሪዎች፣ በእረኞች ጋዜጠኛ ሆነው ነጋሪት፣ ጥሩምባን የብዙሃን መገናኛ መሳሪያ ሆነው መረጃዎችን አለዋውጠዋል። እንደ ጥንቱ ጋዜጠኝነት በመንግስታት ውስጥ ነጋሪትን በመጎሰም መለከትን በመንፋት የአዋጅ ቃሎችን ከፍ ያሉ ቦታዎች ላይ ቆሞ የገዢውን ቃል ለህዝቡ በመናገር የራሳቸውን መለያ ይዘው ተሻግረዋል። የኢትዮጵያ ዜና ዘገባዎች እና የውሎ መረጃዎች መመዝገብ እና በጽሁፍ ማስተላለፍ የተጀመረው በአራተኛው ክፍለ ዘመን የድንጋይ ላይ ጽሁፎች ላይ የተከተበው የንጉሱ ኢዛና የጦር ውሎ ነው። ከዚህም በመቀጠል ለ400 ዓመታት ያህል የዘገባ ዜናዎች ዜና ማዋልያ ሳንኩሪ በተሰኘ የብራና ጽሕፈት እንደ ጋዜጣና ዜና መጽሔት ሆነው አገልግለዋል። ወደ ብዙሃን የመረጃ ልውውጥ ስንመጣ የኢትዮጵያ ጋዜጠኞች የጀመረው በቃል ከሚነገረው የአዋጅ ነጋሪት ጉሰማ እና ቀንደ መለከት ጥሩምባን በመንፋት ነው። ወደ ጽሑፍ ዘመን ስንሻገር ቀለም በጥብጠው ብራናን ደምጠው የየዕለት ዘገባዎችን በዜና ማዋልያዎች፣ ገድሎች እና ድርሳናት የየዕለቱ ክንውናቸውን ዘግበዋል። በድንጋይና በግድግዳ ላይ ከመጽሐፍ ሁኔታዎች ጀምሮ ቤተ እምነቶች እና ገበያዎች እንደ ብዙሃን መገናኛ ሆነው አገልግለዋል። የመገናኛ ብዙሃን በማንበብ ለህዝቡ በማሰማት መረጃን ያስተላልፉ ነበር። ዛሬም ድረስ እነዚህ ስራዎች አሉ። ዘመናዊ የህትመት መሳሪያ የኢትዮጵያ መሬት የረገጠው የዛሬ 500 ዓመተ ምህረት ፖርቹጋሎች ሚስዮናውያን በጎ ከህንድ ጋር በተመሳሳይ ዓመት ሚያዝያ 30 ቀን 1556 ዓመተ ምህረት ነበር። ምንም እንኳ የተለያዩ የኢትዮጵያ ሊቃውንት የመንፈሳዊ ትምህርት አዋቂዎች በአጠቃላይ በቤተ ክርስቲያን ጽሑፎቻቸውን በብራናም ይሁን በወረቀት ማውጣት የጀመሩት ጥንት እንደሆነ እስካሁንም ድረስ የዘለቀ አንዱ የኢትዮጵያ የጋዜጠኞች መለያ ነው። ኢትዮጵያም አፈንጉስ፣ ቃል አቀባይ የሚሉ ማዕረጎችን በመስጠት የብዙሃን መገናኛና ተግባቦት ዘርፍ በስልጣን ማዕረግ መስጠት ከጀመረች 400 ዓመታት አልፏታል። ለጽሑፍ ትእዛዝ እና የጽሕፈት ሚኒስትሪ እያደገ ዛሬ የፕሮፓጋንዳ ክፍል፣ የማስታወቂያ ሚኒስቴር እና የመንግስት ኮሙኒኬሽን የሚል ስያሜ እስከ ማግኘት ደርሷል። የዓለማችን ስልጣኔ ቀስ በቀስ እያደገ ሲመጣ የመገናኛ ዘዴውም እየተሻሻለና እየሰፋ ሄዶ በጽሑፍ በድምፅና በምስል የመረጃ ልውውጥ ቀጠለ። ይህ የሰው ልጅ ስልጣኔ ምዕራፍ ነው። እንደ አውሮፓውያን አቆጣጠር በ1439 በጀርመኗ ጆን ጉተንበርግ የህትመት ማሽን ከተስተላለፈ ወዲህ የህትመት ሚዲያ በሰው ልጅ የመረጃ ልውውጥ አዲስ ብርሃን አይቷል። በ1920ዎቹና በ1930ዎቹ እንደ አውሮፓውያን አቆጣጠር የሬዲዮና የቴሌቪዥን ሚዲያ ውሎ ከፍተኛ ተቀባይነት አገኘ። ከጥንቷ የጽሑፍ ቅርሶች ጀምሮ እስከ ዘመናዊ የዲጂታል ዘመን ድረስ ያለው ጉዞ በሚከተሉ ምዕራፎች ማየት ይቻላል። የጥንት ዘመንና የጽሑፍ ቅርስ ከጥንት እስከ 20ኛው ክፍለ ዘመን መጀመሪያ ድረስ የቃል ስርጭት በጋዜጠኝነት ዘመን በፊት መረጃ የሚተላለፈው በዋነኝነት በቃል ነበር። ይህም በቤተ መንግሥት አዋጅ ነጋሪዎች፣ በሃይማኖት መሪዎች፣ በቤተ ክርስቲያን ቅኔና ስብከት እና በአፈ ታሪክ እንዲሁም በዘፈን ነበር። በብራና ጽሑፎች የኢትዮጵያ ቀደምት የፊደል ባለቤት በመሆኗ የብራና ጽሕፈት ታሪካዊ፣ ሃይማኖታዊ፣ የሕግ ሰነዶች ትልቅ የመረጃ ምንጭና ማሰራጫ ነበሩ።
እነዚህ ሰነዶች ለዘመናዊ ጋዜጠኝነት መመስረት የሚሆኑ የመመዝገብና የማስተላለፍ ልምድን ያሳያሉ። የዘመናዊ ጋዜጠኝነት መጀመር 19ኛው ክፍለ ዘመን መጨረሻ እስከ 1936 ዓ.ም። ይህ ወቅት የጋዜጠኝነት ሀሁ የተጀመረበት ምዕራፍ ነው። የመጀመሪያው ጋዜጣ በዘመናዊ የኢትዮጵያ የጋዜጠኝነት ታሪክ ውስጥ ስሟ ተዳግሞ የሚነሳው ጋዜጣ አእምሮ ናት። የተጀመረችው በአጼ ምኒልክ ዘመን መንግስት በ1889 ዓ.ም አካባቢ ሲሆን በጊዜው በመንግስት ቁጥጥር ስር ትታተም የነበረችና ለአውሮፓ መንግስታት መረጃን ለማስተላለፍ ተጠቀም እንደነበረ ይነገራል። ጎ እና ሌሎች እንደ ጎ 1900 ዓ.ም አካባቢ እና ጦቢያ የመሳሰሉ ሌሎች የህትመት ውጤቶች በማምጣት የህትመት ሚዲያውን ማስፋት ጀመረ። ዓላማ በዋነኝነት የንጉሳዊ ስርዓት ድርጊቶች መመዝገብ፣ አገር ወዳድነትና ትምህርትን ማስተማር ነበር። ኢጣሊያ ወረራና የንጉስ ዘመን ከ1936 እስከ 1966 ዓ.ም ከወረራው በኋላ ከጣሊያን ወረራ ነፃ ከወጣች በኋላ በ1933 ዓ.ም የመንግስት ህትመት ውጤቶች ተጠናክረው ቀጠሉ። ለምሳሌ አዲስ ዘመን ጋዜጣ በዚህ ወቅት ተጀምሮ እስከ ዛሬ ድረስ የታተመ ይገኛል። የመጀመሪያዎቹ የግል ጋዜጣዎች በ1940ዎቹና በ1950ዎቹ የመጨረሻ አካባቢ የኢትዮጵያ ድምፅ የተባሉ የመጀመሪያው የግል ጋዜጣ እና እንደ መነህ ያሉ መጽሔቶች ብቅ ማለት ጀመሩ። የብሮድካስት መጀመር ሬዲዮ የኢትዮጵያ ሬዲዮ መጀመሪያ በአጼ ኃይለ ሥላሴ ዘመን መረጃን በማስፋፋትና በፍጥነት በማሰራጨት የሚዲያውን ታሪክ ለውጠዋል። ቴሌቪዥን የኢትዮጵያ ቴሌቪዥን በ1950ዎቹ መጨረሻ አካባቢ ተመሰረተ። የሚቻልበትን ዘዴ በመሻት ለምናደርገው ጥረት ቴሌቪዥን ተጨማሪ መሳሪያ ስለሚሆን የኢትዮጵያ ቴሌቪዥን ጣቢያ መርቀን ስንከፍት ደስ ይለናል። የሚዲያው ቁጥጥር ምንም እንኳ የግል ህትመቶች ቢጀመሩ አብዛኛው የሚዲያ ዘርፍ በመንግስት ቁጥጥር ስር የነበረ ሲሆን ሳንሱሪ ተጠናክሮ የነበረ ወቅት ነው። የደርግ ስርዓት ከ1966 እስከ 1983 ዓ.ም ሙሉ የመንግስት ቁጥጥር። በዚህ ወቅት የግል ጋዜጠኝነት ሙሉ በሙሉ ጠፍቶ ነበር። ፕሮፓጋንዳ የሚዲያ ተቋማት ሬዲዮ፣ ቴሌቪዥኖችና ጋዜጦች የመንግስት ፕሮፓጋንዳና የሶሻሊስታዊ አብዮትን ፍልስፍና ለማስፋፋት የሚያገለግሉበት ብቸኛ መሳሪያ ሆነው አገልግለዋል። የኢህአዴግ ዘመን የነጻ ፕሬስ መጀመር ከ1983 እስከ 2010 ዓ.ም የነጻ ፕሬስ መወለድ። መንግስት ከተቀየረ በኋላ የወጡት ህጎች የነጻ ፕሬስ ወይም የግል ጋዜጠኝነት እንዲመሰረቱ እድል ከፈቱ። በ1980ዎቹ መጨረሻ እና በ1990ዎቹ መጀመሪያ ላይ በርካታ የግል ጋዜጦችና መጽሔቶች እንደ ሪፖርተር፣ አዲስ ሪፖርተር ወዘተ ብቅ አሉ። የነጻነትና የቁጥጥር ሽኩቻ ይህ ዘመን በጋዜጠኞችና በመንግስት መካከል በነጻነት አጠቃቀም ዙሪያ የነበረው ውጥረት የበዛበት ነበር። በርካታ ጋዜጦች ሲታሰሩ የነበረበት ጊዜም ነው። የኤፍኤም ሬዲዮ ጣቢያዎች እንደ ኤፍኤም አዲስ 97.1 ያሉ የግልና የማህበራዊ ሬዲዮ ጣቢያዎች መጀመር የመረጃ ምንጮችን አስፋፋ። የዲጂታል እና የማህበራዊ ሚዲያ ዘመን ከ2010 ዓ.ም ወዲህ የኢንተርኔት እና የሞባይል አብዮት። የኢንተርኔት ተደራሽነት፣ የሞባይል አጠቃቀም መጨመር የዜና ስርጭት ስር ነቀል ለውጥ አመጣ። የማህበራዊ ሚዲያ ፌስቡክ፣ ቴሌግራም፣ ዩቲዩብ እና ሌሎች መድረኮች መረጃን በፍጥነትና ያለ ባለስልጣን ሳንሱሪ ለማሰራጨት አዲስ ሜዳ ፈጠሩ። ይህ ደግሞ ጋዜጠኝነት ወይም ሲቲዝን ጆርናሊዝም አጎላ። የውጭ ሚዲያ ተጽዕኖ የውጭ የሚዲያ ተጽዕኖ ከሀገር ውጭ የሚተላለፉ እንደ ኢሳት እና ዶችቬሊ የአማርኛ ያሉ የብሮድካስት እና የዲጂታል ሚዲያዎች በኢትዮጵያ የፖለቲካ ንግግር ላይ ትልቅ ሚና መጫወት ጀመሩ። የቅርብ ጊዜ ማሻሻያዎች የኢትዮጵያ መገናኛ ብዙሃን ባለስልጣን ኢኤምኤ፣ የኢትዮጵያ ሚዲያ ኤጀንሲ ቋምና አዲሱ የሚዲያ ሕግ መውጣት የሚዲያውን ዘርፍ የተሻሻለ አስተዳደር ለመስጠት የታሰበ ነው። ፈተናዎቹ
በዲጂታል ዘመን የተንጸባረቁ ፈተናዎች መካከል የሐሰት መረጃ ሚስኢንፎርሜሽን ወይም ዲስኢንፎርሜሽን እና የጥላቻ ንግግር ስርጭቶች ይጠቀሳሉ። በአጠቃላይ የኢትዮጵያ ጋዜጠኝነት ከጥንት ከሚገኙ የቃልና የጽሑፎች ቅርሶች ተነስቶ በአጼዎቹ ዘመን የህትመት ብሎ በደርግ ዘመን መንግስት ፕሮፓጋንዳ መሳሪያ ሆኖ በኢህአዴግ ዘመን የግል ፕሬስ ቢሞክርም ብዙ ፈተናዎችን አልፎ በመጨረሻም የዲጂታል ዘመን በማህበራዊ ሚዲያ የዜጋ ጋዜጠኝነት ትልቁን ድርሻ እየያዘ ያለበት ታሪክ ነው።